ነሐሴ 21 ቀን 2018 ዓ.ም ዋና ዋና የመካከለኛው ምስራቅ ትኩስ ዜናዎች ባጭሩ እንደሚከተሉት ናቸው። አንደኛ የሆርሙዝ ባህረ ሰላጤ ውጥረት ነው። በሆርሙዝ ባህረ ሰላጤ ላይ በአንድ የነዳጅ ጫኝ መርከብ ላይ በደረሰ የሩካቤ ጥቃት መርከቧ ላይ እሳት መነሳቱን የብሪታንያ የባህር ንግድ ተቋም አስታውቋል። ሌላው የኳታርና ኢራን ስብሰባ ነው። ኳታር ጠቅላይ ሚኒስትር ዛሬ ቴሄራን በመግባት ከኢራን ባለስልጣናት ጋር በሆርሙዝ ባህረ ሰላጤ መዘጋትና በነዳጅ አቅርቦት ዙሪያ ይመክራሉ። ሌላው የዶናልድ ትራምፕ መግለጫ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተወሰደ ያለው ወታደራዊና ኢኮኖሚ ማዕቀብ ከእርምጃ ውጤታማ በሆኑ ከቴህራን ጋር የምናደርገው ድርድር አንቸኩልም ብለዋል። ሌላው የእስራኤል ጥቃት በሊባኖስና ሶሪያ ላይ ነው። ዲፕሎማሲያዊ ጥረቶች ቢኖሩም የእስራኤል ጦር በደቡባዊ ሊባኖስ እና በሶሪያ አካባቢዎች ላይ የአየርና የከባድ መሳሪያ ድብደባዎችን ማድረጉን ቀጥሏል። ሌላው የጋዛ ወቅታዊ ሁኔታ ነው። በደቡባዊ ጋዛ በሰዎች መጠለያ ድንኳን ላይ በተሰነዘረ የድሮን ጥቃት አንድ ሰው ሲገደል ሌሎች ቆስለዋል። የአሜሪካው ተወካይም የእስራኤል ጥቃቶችን ደግፈዋል። ሌላው የተመድ የእርዳታ ድርጅት ውዝግብ ነው። የእስራኤል ጦር በምስራቅ ኢየሩሳሌም የሚገኘውን የተመድ ፍልስጤማውያን ስደተኞች መርጃ ድርጅት የስልጠና ማዕከል በኃይል መቆጣጠሩን ብሪታንያ አስነዋሪ ስትል አውግዛለች። እነዚህ ዛሬ ያሉ በአጫጭሩ የቀረቡ የመካከለኛው ምስራቅ ዜናዎች ናቸው። እናመሰግናለን።